እንዲባል ያደረጉት ኤፍሬምና ሩታ ናቸው። ገባ? ለምንድን ነው ይሄንን ሐሳብ ሰው አይምሮ ላይ እንዲጨመር አደረጉ? ገባ? ልጁስ ከዛ በኋላ ስለምን እንዲሆነ ጥያቄ ነው። ገባ? ምክንያቱም ይሄ ልጅ ሀብሉ ላይ የሆነ ነገር ከሌለበት ሀብሉ አንገቱ ላይ ሲጠልቅ እንዲህ አይቀየርም በጭራሽ። ሁለተኛ ደግሞ እነሱ ሀብሉ እንዴት እንዲወጣ አልፈለጉም። ሲጀመር እኮ ውስጥ ላይ ነገር ራሳቸው ናቸው ጥርጣሬ የፈጠሩት። ሲጀመር ካፍሽ ልውሰድብሽ ነው። ውስጥ ላይ ሲጀመር ችግሩን የፈጠሩት ራሳቸው ናቸው እኮ። በቃ እኔ ሀብሉን እሺ አልኩኝ። በቃ እሺ፣ እናንተም የምትሉት ወደ አብርሽ ወደ ራሱ ተመልሷል። ኤፍሬም እያለኝ ያለው ወደ ራሱ ተመልሷል። ወደ ራሱ ተመልሷል። አዎ ወደ ራሱ ከተመለሰ ሄርሜላ ደግሞ እንግዲያው እያለች ያለችው ሀብሉን ካደረገ በኋላ ነው። ከኔ እንደዚህ ከገባኝ አንጻር አንደኛ ማድረግ ያለብን ሩታንና ኤፍሬምን ነው መያዝም ያለብን። ምንም እነሱን ነው ምን እንደተፈጠረ በስነ ስርዓት ሊነግሩን የሚገባው። ወይ መንጋር አንተ በቃ ቆይተሃል። መንጋር እነሱ ናቸው የሚነግሩን፣ አንተ አይደለም። በቃ ሩታን ትክክለኛ ኤፍሬምን እኛ ማሳመን ባለ ታሳምነዋለሁ። ካሜራ ፊት ለፊት ጀርባም ስንታውርቻለሁ። ኤፍሬምም ተይዟል። ምንም አልሆነም፣ ገና ነው። አሁን ላይ ታውቁት ልጁ ህይወቱን ይኖርበት ነው እያለ ያለው ገብቶሃል አይደለም? እሱ እያለ ያለው ይሄ ነው። ቤተሰብ ሰው ደግሞ አልገባውም። ቤተሰብ የለውም እንደዚህ ይላል። እኛ ያለንበት ውስጥ ማንም የተረዳንና የገባን የለም። ይሄ ልጅ ከኛ ጋር እንዳይስማማ በተለይ ከኔ ጋር ተቃራኒ እንዲሆን ነው የተደረገው። ገባ? ተቃራኒ እንዲሆን እንዲሸሽ ምን መድኃኒት። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ክቡራንና ክቡራን ይህንን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃለሁ። እንደዛውም ደግሞ ትላንትና አብርሃምን ይዞ የወጣ መስሎ ነበረ ወንድምየው። በር ላይ ደርሶ ግን ኤፍሬምና ወንድምየው እንደተጣሉ ነው እየተናገረ ያለ። በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። አብለውን አስነካንም፣ አልወጣም፣ አልፈልግም፣ አልሄድም ታንተ ጋራ ብሎ ተመለሰ ወደ ውስጥ። ስለዚህ እኔ ብዙ ችግር ስላለብኝ ትቼ ሄድኩ በሰዓቱ። ስለዚህ አሁን ቡዜ ምን አለች? ተጎኔ ይሁን ወንድሜ አለች ማለት ነው። ስለዚህ ወንድምየው ተጎኗ ሆኖ ሌላ ሰውም ሆኖ ልጁን በግድ አብሉን ካላወለቁ በስተቀር አንድ ሰው ሁለት ሰው የአብርሃምን አብል ማውለቅ አይችልም። ምክንያቱም ከዚህ በፊት አይታቸዋል። በጣም ብዙ ልጆች ናሆምን አይታቸዋል። የናሆምን ወንድም አይታቸዋል። አንዋር የሚባለውን ልጅም አይታቸዋል። እንደዚህ አይነት ስራ ተሰርቶበት አንድ ሰው ማውለቅ እንደማይችል በስንት መከራና ስቃይ እንደሚወልቅ አይታቸዋል። በነገራችን ላይ እግዚአብሔር ይረዳቸዋል። እግዚአብሔር ታላቅ ነው። እግዚአብሔርን ይዞ ከሄዱ መውለቁ አይቀርም። ተሱ አንገት ላይ አውልቆ አብርሃም ወደ ራሱ እንደሚመለስ ተስፋ አደርጋለሁ። ይመለሳልም። ግን ደግሞ በጣም ነው የሚያሳዝነው። ትላንትና እኔ አብርሃምን ይዞ ሄዶ አንገቱ ላይ ያወልቃል ብዬ ነበር። ግን ደግሞ ኤፍሬም በር ላይ ደርሶ ችግር አመጣ። ከዛም በኋላ አልሄድም አለ። አብርሃምም ተከትሎኝ ብቻዬን አልሄድም፣ እኔ ተነሱ ጋራ ነው፣ ወደ ውጭ ማውጣት አልፈልግም ብሎ ወደ ውስጥ ተመለሰ አለ። ስለዚህ አሁን ምን ማድረግ እንዳለብን እዚህ ሚዲያ ላይ አናወራም፣ የምናደርገውን ነገር እናደርጋለን እያሉ ነው ያሉት። ማድረግ ያለባችሁ አንድና አንድ ልጁን ይዛችሁ ታንገቱ ላይ አብሉን ማውለቅ። ለ4 ለ5 ለ6ም አይቻልምና አብሉን ካወለቃችሁ በኋላ ወደምታምኑበት ሃይማኖት ይዛችሁ ሄዳችሁ የምታረጉትን ማረግ። ከዛ ውጪ ልጁ ወደ ራሱ ይመለሳል። ወደ ራሱ ሲመለስ ከፈለገ ሩታን ከፈለገ ሄርሜላ መርጦ መኖር ይችላል። ስለዚህ ለልጁ ዛሬ ነገ አትበሉና ድረሱለት። 5ም 6ም 7ም ሰው ይዛችሁ ሄዳችሁ ድረሱለት። ምክንያቱም ይሄ ልጅ ዛሬ እንዲስ ቆሞ ያወራችኋል፣ ተረጋግቶም ታውታላችሁ። ነገር ግን ቀን በጨመረ ሰዓት ወደ እብደት ይወስደዋል። ምክንያቱም አንዋር የሚባለው ልጅ አይታችሁ ተሆነ በጣም ብዙ ነገር ነበር የሚያደርገው። በጣም ብዙ ነገር ነበር የሚሰባብረው። በቃ በጣም ነበር ተጓደኞቹ ጋር የምጣላ የነበረና ስለዚህ ቤተሰብ እንደ ሰውኛ ስናስብ ይሄ ልጅ ቤተሰቡ ማዳን አለበት። በእርግጥ ቡዜ በጣም ብዙ ነገር እንትን ብላለች ማለት ነው። እንደ አንድ እህት በጣም ብዙ ነገር አድርጋለች ማለት ነው።
ስለዚህ እኔ ብቻዬን ምንም ማድረግ አልችልም ብላለች ባለፈው ራሱ ማለት ነው። እናንተ በጸሎታችሁ አስቡኝ እያለች ነበር። አሁን ትናንትና ወንድምየው ይዞ የወጣ መስሏት ደስ ብሎኝ ነበረ። ግን ደግሞ እንዴት ጥለህ ትወጣለህ ብላ ወንድምየው ስትወቅሰውና ስትቆጣው ነበረና ወንድምየው ምንም ማድረግ አልቻለም። ምክንያቱም ይሄንን የሚያክል ሰውዬ ና እንሂድ ብሎ ተከትሎት ካልሄደ ምን ማድረግ አለበት ታዲያ? ምንም ማድረግ አይችልም። ስለዚህ እግዚአብሔር እርዳችሁ። እኛ አሁን እንደ ሚዲያ ሰው ዝም ብለን ብዙ ነገር ልንል እንችላለን። የእናንተን ችግር ግን የተረዳ ሰው ያለ አይመስለኝም። ምክንያቱም ቤተሰብ የለውም ወይ ይሉናል ብላለች ብዙ በጣም ተሰምተዋት ማለት ነው። ቤተሰብ እንዳለው እናውቃለን። ልጁ ቤተሰብ አለው እግዚአብሔር ይመስገን። እናንተም አላችሁ እኮ ነገር ግን ቶሎ አልደረሳችሁም ነው ሰውም እያለ ያለ። ለምንድነው ቶሎ ማደርሱለት? የፈለገውን ኃይል ተጠቅማችሁ ይሄንን አንገቱን ላይ ያለውን ብርም ሆነ ወርቅ ለምን አታውልቁለትም ነው እያሉ ያሉ ሚዲያ ላይ ያለው ህብረተሰብ ማለት ነው። ሁላችንም እያለ ያለ ነው ይሄንን ነው። እሱ ከወለቀ በኋላ ልጁ ወደ ራሱ ይመለሳል። እሱ ላይ ችግር አለ። ችግር እንዳለ የምታውቁ ደግሞ የነሱ እንዲመንጨርጨር መንገብገብ ራሱ ችግር እንዳለ ወደ እሱ ያመለክታል። ስለዚህ አንገቱ ላይ ያለ አብል ችግር ካሌለው ለምንድነው ማወልቁት? ለምንድነው ሁለት አንገቱ ላይ ያንጠለጠሉት ይሄ ልጅ? ስለዚህ እሱን ካወለቃችሁ ልጁ ወደ ራሱ ይመለሳል። ወደ ራሱ ተመልሶ እግዚአብሔር እሱንም ይረዳዋል። ነገ መጥቶ ደግሞ እንደ ናሂ እንደ አንዋር የተረጋጋ ህይወቱን ይቀጥላል ማለት ነው። ይሄ ማለት ደግሞ ሩታ ዝም ብለን እናልፋለን ማለት አይደለም። ሩታና ወንድምየውን ምክንያቱም እነሱ በሚዲያ ያስተላለፉ መርዝ ነገር ስለሆነ ላደረጉት ነገር መቀጣት አለባቸው። ግዴታ መቀጣት አለባቸው። ቤተሰብ ራሱ በተዋት እኛ ሚዲያ ላይ ያለ ሰዎች አንተዋትም ማለት ነው። ምክንያቱም የመጣችበትና እያስተላለፈች ለትውልድ እያስተላለፈች ያለችው መጥፎ ነገር ስለሆነ ማለት ነው። ምክንያቱም በእንደዚህ አይነት በወረደ ስራ ትመጣለች ብዬ አንድ ቀን አስቤ አላቅም ማለት ነው። ስለዚህ ቡዜ ተረዷት፣ ቡዜ ተረዱ እያለች ነው። ልጁ ቤተሰብ አለው፣ ቤተሰብ የለውም አትበሉ። ግን ደግሞ የኛ ችግር አልገባችሁም። ስለዚህ እባካችሁን ተረዱን እያለች ነው ያለችው። በጣም ነው የምታሳዝነው። እውነት እንነጋገር ከተባለ ትላንትና እኮ እንዴት ወንድምየውን ራሱ እንዴት እንዲያወራች እንደሆነ ሩታ ማለት ነው። በዚህ ናልክ ቤተሰብን ለምን ናቀችስ? እንዴት ነው ወንድምየው ትላንትና እንደዛ ስታወራኝ ነበር። ምንም አልሆነም እኮ ምን ሆነ? ስለተረጋጋ ነው እንዴ? ወደ ራሱ ስለተመለሰ ነው እንዴ ብላ ነበር ስትናገር ነበር። በዚህ ናልክ ሰውስ መናቅ? እሺ እኛ የሚዲያ ሰዎች ነን፣ እኛን ልትንቂት ይችላል። ግን እሱ ወንድሙ ነው፣ ታላቅ ወንድሙ ነው። ገባሽ? ስቀጥል ደግሞ ሄርሜላን ሲያምርሽ ይቀራል ወደ አንቺ ይመጣል እንዴ አለች። በትክክለኛው መንገድ ወደ አንቺ ቢመጣ እኮ ማንም አንቺን በዚህ ናልክ አይናገሩሽም ነበር። ስቀጥል አንቺ ባደረግሽው ወንድምየው ባደረገው ነው ሰው ሆ ብሎ የተነሳብሽ ማለት ነው። ሁለተኛ ደግሞ ወንድምየው በብር ስደራደር ነበር ትላንትና። ወንድምየው በብር ስደራደር ነበር። አትከታተለኝ፣ ለምንድን ነው የምትከታተለኝ እያለ ነበር። ድምፁ ተቀርጦ ተለቋል ሚዲያ ላይ። ይሄ ማለት የሆነ ነገር ሁለታችሁ ልጁ ላይ እንዳደረጋችሁ በእርግጠኝነትና በተጨባጭ የተደረሰበት ነገር ነው። ምክንያቱም ይሄ ማለት ለምንድን ነው ንጹህ ተሆነ አትከታተለኝ ብሎ ጆዬ እየተናገረ ነበር፣ እየሰደበው ነበር። ጆዬ ወንድምና እህት እናትና እህትን ካልፈለግ ተከታተለኝ፣ ካለበለዚያ እነሱን አጠፋልሃለሁ እያለ ነበር። በዚህ ናልክ ነበረ እንትስ ላይ ነበረ ኤፍሬም ማለት ነው። ጤነኛ ሰው ተሆነ ለወንድሙ እንዲህ መሆን እንትን ይፈልጋል እንጂ ሰላም እንደሆነ ይፈልጋል እንጂ ምንም ካላደረገ ጤነኛ ነው ብሎ ስከራከር የነበረ በጣም ብዙም ነገር የሚያውቀው ነገር ስላለ ነው። እኔ በፊት እሱም አቅም እሱም ተይዞ ነው ስል ነበር። ግን እሱም ያውቅ ነበር እሱ ያደረገችውን ነገር ተነጋግሮ ተመካክሮ እሱም ወንድሙ ላይ እንዲደረግ አምኖበት እሷም ደግሞ ወደ ራሷ ለመመለስ ብዙ ነገር አድርጋ ነው ዛሬ እዚህ እንዲደርስ ያደረጉ ልጁም ማለት ነው። ልጁ ግን በእንደዚህ አይነት አይቀጥልም። ቶሎ ይሄ ሀብል ከአንገቱ ላይ ካልወለቀ ከዛ ላይ ደግሞ ያደረጉበት ቦታ ሄዶ ካልተፈታ በስተቀር ልጁ ወደ እብደት ቀጠናም ይሄዳል ማለት ነው። ምክንያቱም ከዚህ በፊት ያየነው ነገር ስላለ አንዋር የሚባለው ልጅ ነው እኔ በደንብ ያየሁት። እሱም በጣም በቃ ስቃይ ነበር ስበላይ ነበር።
እና በጣም ነው የሚያሳዝነው አብርሃም በዚህ ልክ ማየታችን። በተለይ ደግሞ ተምትወዱትና ተወንድም ሲሆን ምን አለ እንደሚያም። ስለዚህ ቡዜ እኔ ማለት የምፈልገው እግዚአብሔር አምላክ ያሰብሽው ተሳክቶልሽ ወንድምሽ ወደ ራሱ ተመልሰው ነገ ወተሽ ደስተኛ ሆነሽ ስቀሽ ማየት ነው የናፈቀኝ ሁላችሁ ማለት ነው። ያቺ እናትን ብትሆን ሚዲያ ላይ ባትመጣ አባቴም ባየው ሚዲያ ላይ ባይመጣ በጣም ውስጣቸው ይቆስላል። ምክንያቱም ልጅ ነው የወለደ ያውቀዋል። ስለዚህ ሩት አንቺም ወልደሻል። እኔ በልጅሽ ምንም አልልሽም። በአንቺ የሆነ ነገር ደርሶ ያሳየን ነው ማለት የምንፈልገው። በተለይ የዚህ ሁሉ እርግማን የዚህ ሁሉ ሚዲያ ላይ በጣም ብዙ ነገር ለምልሽ ሰው የነሱ አንደበት ራሱ ለአንቺ ሾክ ሆኖ ይወጋሻል። እመኚ እድሜ የለሽም አንቺ እዚህ ሚዲያ ላይ። በጣም እኮ ነው ደግሞ ሰውን የምትነቃው። ለሰው ሪስፔክት ያሌላት እሷ ማን ስለሆነች ነው አንደኛው። ሁለተኛ ደግሞ ለሱ ቤተሰብ ክብር ለምንድን ነው ያጣች? በዚህ ናልክ ሰውን እየናቀች የምታወራ። ትላንትና ወንድምየው እንዴት እያወራች እንደሆነ አይታችኋልና በጣም ነው የሚያሳዝነው። እግዚአብሔር ብቻ ያሰባችሁን ያሳካላችሁ። ወንድማችሁ ወደ ጤንነቱ እንዲመልስ ሁላችንም በጸሎት እናስባችኋለን። እግዚአብሔርም ተጎናችሁ ነው። ምክንያቱም አብርሃም እዋ ነው እናንተ ወንድም ሳይሆን ለኛ ደግሞ ሚዲያ ላይ ብናቀውም በአካል እንደምናቀው ነው የምንሰፈሰፍለትና እግዚአብሔር ይደርስለታል። እግዚአብሔር ታላቅ ነው፣ ክፉ ልብ የለውም። በጣም መልካም ልጅ ነው። ግን ተጎኑ ያሉት ጓደኛ መሳይ ሚስት ሆና የቀረበችው ወንድምየው ነው ለዚህ ደረጃ እንዲደርስ ያደረጉት። እመኑን ወደ ራሱ ተመልሶ እሱ ነገ ካሁን ካለው በላይ ደግሞ ጎበዝ ልጅ ሆኖ እንደሚመጣ አትጠራጠሩ። ሄርሜላን ብትሆኚ ኤፍሬም ጋር እየሄድሽ ማለቃቀሱን ትተሽ ቁፍጣና ሴት ሆነሽ እሱ ወደ ራሱ ወደ ጤንነት እንዲመለስ ጸሎት ማድረግ ተንበርክከሽ። ከዛ የዘለለ ግን ምንም ኤፍሬም ጋር ሄዶ የሚያስለቅስሽ ምንም ነገር የለም። ምክንያቱም ኤፍሬምን ታውቂዋለሽ ለአንቺ ጥሩ አመለካከት እንዳሌለው። ለምንድን ነው ኤፍሬምን ጋር ሄደሽ የምታለቅሽው? ኤፍሬም ለአንቺ አብርሃምን ይዞ ወደ አንቺ እንዲመጣ ነው ያደረገውን እኮ ታውቂያለሽ። ለምንድን ነው እሱ ጋር ሄደሽ እሱን የምትለማመጪው? ኤፍሬም ለአንቺ ጥሩ አመለካከት የለውም። አብርሃምን ከአንቺ ነጥሎ ሄዶ ለሩታ ሰጥቷል። ከዚህ የዘለለ ምንድን ነው የምትፈልጊው? ስለዚህ ነገ አዲስ ነገር ይኖራል። አዲስ ነገር ደግሞ እንዳለ ነግራችኋለሁ። የነሱ ጉድ ቀስ በቀስ ይወጣል። የነሱ ጉድ ደግሞ ነገ ቁጥር 1 ይወጣል ማለት ነው። የት ሄዶ አብርሃም ላይ እንዳደረጉ እየተወራ ነው ያለ። የሆነ አካባቢ ላይ እንደታዩ ተወርቷል። እግዚአብሔር ደግሞ ይረዳናል እንሰማ